ልጅነቴ እጫወትም ነበር ከሁሉም ሰው ጋር እግባባለሁ። ትምህርቴን ደግሞ ከ1 እስከ 8 ኮሚኒቲ ስኩል ነው የተማርኩት። በደረሰብኝ ጥቃት አቋረጥኩት። ጥቃቱ የደረሰብኝ ገበያ ተልኬ ከዛ የምፈልገውን ከገዛዛው በኋላ እየተመለስኩ ያለ 1 ተኩል ሰዓት አልፎኝ ነበረ። ከዚህ በፊት የማውቀው ሰው ነው። የፍቅር ጥያቄ ማቀርቦልኝ አልተቀበልኩም። ከ6ቶቹ አንዱን አውቃለሁ። ጠራኝ። እሱ ሲጠራኝ ዞር ብዬ አይቼ እሱ መሆኑን እንትን አልኩኝ። ደኖ አካባቢ ወሰደኝ። እስከ ጠዋቱ 12 ሰዓት እዛ ነበር የቆየሁት ማለት ነው። ደም በጣም እየፈሰሰኝ ነበር። በጣም ተስፋ መቁረጥ ነበረ። በቃ እንደውም በእርግዝና ሰዓት ሙሉ ራሴን ላጠፋ በቃ መኖር አስጠልቶኝ ከድፍረቴ ጀምሮ እስከዚህ 3 አመት ሙሉ ከቤት አልወጣም። ግደር ገዛው ማለት ነው። አሁን ባለውበት ሁኔታ እኔም ልጄም ግደሯም እያደግን ነው ማለት ነው።